የባስ ነው መግቢያ ነው መግቢያ የባስ የአውቶቡስ ጋማ ማዘነ ደህና ኖት ወይ? እግዚአብሔር ይመስገን። ሁሉም ሀገር እሄዳለሁ በአውቶቡስ ሁሉ ፈረንሳይ ለጋር ሲሆን አዋሬ ለጋር ሁሉ መርካቶ ሁሉ እካሄዳለሁ። እማማ ዝናሽ ጡረታ የሚሰጡት ሰውዬ ደውለውልኝ ነበር። አሁን ደውለውልኝ ምንድነው እማማ ዝናሽ ጡረታ ሊቀበሉ ሲመጡ አሸብርቀው ነው የሚመጡት። ምንድነው የቸገራቸው አይመስሉም እያሉ ነው። እኔ እኮ ተቤት ስንወጣ ይሄን ያለብቼ አንሄድም። መንግስት ነው ያመጣው። ይሄን ያለብቻ አልሄድም ስለ እሺ አትልም አንተ። ምን ላድርግ አላወቅኩም። እኔማ አላወቅኩም። እንደዚህ አሸብርቆ አይኬድም። ከበርቴ የሞላው አይተረፈው እንመስላቸዋለን። የጡረታ ሊሰጡ የሚያስቡት አሁን ተቆጡ። ያኔ የዛሬ ወር እማማ ዝናሽ ጡረታ ሊቀበሉ ሲሉ በጣም አሸብርቀው እንዲው እየቆጨኝ እየተናደድኩ ነው ጡረታውን የሰጠዋቸው አሉ ሰውዬ። ያውን መንግስት ነው የሰጠኝ። ያውን የለበስኩት መንግስት ነው የሰጠኝ። ቁርባን ስቆርብ እለብሰዋለሁ። ቤተክርስቲያን ቁርባን ስቆርብ ልብስ ይዣለሁ። ልቀይረው እንዴ? ልቀይርልዎት? እቤት ምን ስራ ይዘሃል? እቤት ይሄ ይቅር ስለ አይደለም እንዴ ያለበስከኝ? ያው እኔማ እንዲያምርቦት ብዬ ነበረ። ኦይ ባላገባ ሰርግ አይደለም የምሄደው። የደካማ ጡረታ ልቀበል ነው የምሄደው። ሁልጊዜ እነግርሃለሁ። ሁልጊዜ የዛሬ ወር ተጡረታው ላይ ቀንሱ። እማማ ዝናሽዬ የዛሬ ወር እማማ ዝናሽ ጡረታ ሊቀበሉ ሲመጡ ማስቲካ እየበሉ ነው የመጡት። ልናኝ እንደ ማስቲካ በምን ጥርሴ ነው? ውሸቱን እኮ ነው፣ ለመቁረጥ ነው ደሞዝ። ሌባ ነው ሌባ። ተጠራጥሬ ያለው እኔም ሌባ ህፃን ልጅ ነኝ። እንደ ማስቲካ የምበላው ጥርስም አንድ ጥርስ የለኝም። ጥርሴ እየላላ በድዳቸው ማስቲካ እየበሉ አለ። ውሸቱን እኮ ነው። እንዲያው አቤት የድንገት አደጋ ልንቀበል ስንገባ ከበሩ ጀምረው ፈገግ ማለት አለብን። ትኩሳት እያላለው ልጄው ወዶ አልቋል። አንድ ጥርስ የለም። ችግር የለውም። እሳቸው ዋናው ፊትዎት ፈገግ ማለት ነው ያለበት። ችግር የለውም። ጥርስ ይኖሮት አይኖሮት ግድ የለውም። ሰውየው ብቻ ፊትዎት ፈካ ማለት አለበት። እየተኮሳተሩ ለምንድን ነው ጡረታ የሚሰጠው? ምክንያት ሰበብ ይፈልጋል ሌባ። የኔን ጡረታ ገንጥሎ እሱ ነጥቆ ለመብላት ለእሳቸው ብዬ ነው። አንዴ ፈገግ አሉ፣ አንዴ ጠቆሩ። ምክንያት የሚፈንደው ጡረታው ለራሱ እየቀማ ለመብላት ነው። መንግስት የሚሰጠኝ ደግሞ ምን አለ እሱ አያልቅበትም። የጡረታ ያኔ አስፋልት የሚሰራበት ይቆረጥ ሲባል አልከፍልም ብለዋል። አሁን ተከፍሏል። ከፍለዋል? አዎ አሁን ወደዚህ ስትመጡና ወደ ጡረታ ስትመጡ ተመልሶ ወደ ቤቱ ስትሄዱ የመንገድ መካሄጃ ክፈሉ እያሉ ተጡረታው ላይ እየተከፈሉ ነው። አንቺን አሉ የሚሏት ከኔ ጋር ምን አገናኛት? አላውቃትም። እኔ ቤቷን ውስጡን ጥቁ ይሆን ቀይ አላውቀውም። እሷን አላውቃትም። እሱ ቤት ነው የማውቃት። እልም ፍቱልኝ እያለ እሱ ዘከራት። እየደረስን ነው፣ ልንወርድ ነው። እማማ ዝናሽ ጡረታ መቀበያው ደረስን። ገና ሁሉ እሺ ቻው